ሰላም እንዴት ናችሁ? ቡራ ክሬተር የዩቲዩብ ቻናል ነው። ቅድም እንዳያችሁት እንደዚህ አይነት የአይ ቪዲዮዎችን በቀላሉ ስዋፕ አድርጋችሁ እንዴት አድርጋችሁ እንደምትሰሩ በስልክ በቀላሉ አሳያችኋለሁ። ከዛ በፊት ግን ቪዲዮን ላይክ በማድረግ ጀምሩ። በመጀመሪያ ወደ ማንኛውም ብሮዘር ከገባችሁ በኋላ ቢግል ብላችሁ ሰርች ታደርጋላችሁ። ከዛ ቢግል አይ የሚለውን አንድ ክሊክ ታደርጉታላችሁ። መጀመሪያ ይመጣላችሁን ዌብሳይት አንድ ክሊክ ታደርጉታላችሁ። ደግማችሁ ወደ ውስጥ ስትገቡ እንደዚህ አይነት ኢንተርፌስ ያመጣላችኋል። ከታች ትራይ ቢግል የምትለዋን አንዲት ትነኳታላችሁ ወደ ውስጥ። በመቀጠል እንደዚህ አይነት ኢንተርፌስ ያመጣላችኋል። ፕላስ የምትለዋን በተን አንዲት ትጫናላችሁ። እንደዚህ አይነት ፊቸር ያመጣላችኋል። ሶ ሚክስ የሚለውን አንዲት ነካላችሁ። እዚህ ጋር ሁለት አይነት ኦፕሽን ያመጣላችኋል። የመጀመሪያው ሞሽን ቪዲዮ ነው። ሁለተኛው ደግሞ ካራክተር ኢሜጅ ነው። ሶ የመጀመሪያው ሞሽን ቪዲዮ እናንተ ልትቀይሩ የፈለጋችሁት ቪዲዮ ታስገባላችሁ። ሁለተኛው ደግሞ ካራክተር ኢሜጅ ወይም ደግሞ እናንተ ዋናው መጨረሻ ልትሰሩት ያሰባችሁት ካራክተሩ የምትቀይሩትን ካራክተር እዚህ ጋር ታስገቡለታላችሁ። ፎቶ ሆኖ የምታስገቡለት። ሶ መጀመሪያ ቪዲዮችን እናስገባለት ኢምፖርት ብለን እናስገባለን። እናንተ ከዚህ በፊት ሳይን አፕ ካላረጋችሁ ኢምፖርት የሚለው ስትነቁ ሳይን አፕ እንድታደርጉን አማራጭ ያወጣላችሁ። ሳይን አፕ ካረጋችሁለት ኢምፖርት የምታደርጉትን ኦፕሽን ይከፍትላችኋል። ሶ እናንተ የፈለጋችሁት ቪዲዮ እዚህ ጋር መርጣችሁ ታስገባላችሁ። ጥምቀት ጎንደር ሲከበር ትሬንድ የነበረ አስጨፋሪ ልጅ ነበር እና እሱን ስዋፕ አድርጌ ማሳያችሁ። ሶ እሱን አንዴ ሴሌክት አድርጌ ወደ ውስጥ ላስገባው። ሎድ እስኪያደርግ ትንሽ ትጠብቁታላችሁ። ቪዲዮአችሁን እንደምታዩት ፕሮሰስ አድርጎ ከጨረሰ በኋላ ካራክተር ኢሜጅን ታስገቡለታላችሁ። ዲቫይስ ወይም ላይብራሪ የሚለውን አንዴ ትነኩታላችሁ። ከዛ የምትፈልጉትን ፎቶ መርጣችሁ ታስገባላችሁ። እኔ ሜሲን ፎቶ ነው የፈለግኩት። እሱን አንዴ ሴሌክት አድርጌ ወደ ውስጥ አስገብቸዋለሁ። ትንሽ ፕሮሰስ አድርጎ እስኪጨርስ በትዕግስት ትጠብቁታላችሁ። እሱን ከጨረሳችሁ በኋላ እዚህ ጋር ሚክስ የምትለዋን ትነካላችሁ። ረዘም ያለ ከሆነ ትንሽ ፕሮሰስ አድርጎ እስኪጨርስ ትጠብቁታላችሁ። ቢግል በቀን የሚሰጣችሁ 2 ቻንስ ብቻ ነው የሚሰጣችሁ። ሰው በየቀኑ 2 ቪዲዮ ብቻ ነው መስራት የምትችሉ። ቪዲዮን እንደምታዩት አመጡልናል። ሴሌክት ያደረጉታላችሁ። አሁን ላሰማችሁ። እንደምታዩት በተቻለ መጠን ለማመሳሰል ሞክሯል። ሶ ከጨረሳችሁ በኋላ እዚች ጋር ዳውንሎድ ምልክት አለች። እሷን አንዴ ትነኳታላችሁ። እንደምታዩ ዳውንሎድ አድርጎ ጨርሷል ማለት ነው። ሶ ፋይላችሁ ላይ ገብታችሁ የሰራችሁ ማግኘት ትችላላችሁ ማለት እንደዚህ ያደርጋችሁ ቪዲዮዎችን መስራት ትችላላችሁ። በዚህ መንገድ ስታችሁ ከጨረሳችሁ በኋላ ሌላ ልነግራችሁ የፈለጉት ነገር የኤአይ ድራውባክ አለ ወይም ደግሞ ኤፌክት አለው። ለምሳሌ እንዳያችሁት በቀን 2 ብቻ ትሬል የሚሰጣችሁ፣ ስለዚህ 2 ቪዲዮ ብቻ ነው መስራት የምትችሉት ማለት ነው። ሌላ ሁለተኛው ኤፌክት ደግሞ ከ1 ደቂቃ በላይ መስራት አትችሉም። ሶ ይህን መስራት ያለባችሁ ለቲክቶክ እና ቪዲዮ መስራት ነው የምትችሉት ማለት ነው። ለዩቲዩብ ለረጃጅም ቪዲዮዎች መስራት ከፈለጋችሁ የግዴታ አፕግሬድ ማድረግ ይኖርባችኋል። አፕግሬድ ካላረጋችሁ መስራት አትችሉም። ወይ ደግሞ እየቆራረጣችሁ ብዙ ጊዜ ከሰራችሁ በኋላ ካፕከት ላይ ያስገብታችሁ ወይም ማንኛውም ሶፍትዌር ላይ ያስገብታችሁ ኤዲት እያደረጋችሁ ረጃጅም ቪዲዮዎች መስራት ትችላላችሁ። ለቻናላችን ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። በሌላ በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ።